ጽናት በጸሎት በፍቅር ስታወራ በፍቅር ዓይን ስታያት የቆየችውን እህቷን በጸሎት ሄዳ ጥምጥም ብላ አቀፈቻት። ከዛም አዎ ልክ ነሽ እህቴ፣ ልክ ነሽ፣ አንቺ ሁሌም ልክ ነሽ፣ የኔ አዋቂ፣ የኔ አስተዋይ፣ የኔ ሁለ ነገር አለቻትና ዓይኖቿን፣ ጉንጮቿን፣ ግንባሯን፣ እጆቿን፣ አንገቷን ቀስ እያለች በእርጋታ ሳመቻት። ይህኔ ሊባኖስ አቤት ስታስቀኑ፣ አቤት ፍቅራችሁ፣ አቤት መተሳሰብና መዋደዳችሁ ድንቅ ነው አለችና አቀፈቻቸው። እነሱም አቀፏት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትርፍርፍ ይበላችሁ ያልኩኝ ቀደም ብዬ ያስደመጥኳችሁ ጽናት ክፍል 29 ነበረ። እንግዲህ ለእግዚአብሔር ፍቃድ ዛሬ ደግሞ ክፍል 30 ጽናት ትረካን የምንቀጥል ይሆናል። መልካም ቆይታ። የውጭው በር ሳያስቡት ተንኳኳ። ጽናት ከእቅፋቸው ፍንጥር ብላ ወጥታ አንገቷ ላይ ያደረገችውን ሻርፕ ፊቷ ላይ ጠምጥማ በሩን ለመክፈት ሄደች። በሩ ላይ ያለውን ሲሊፐር ጫማዋን እያረገች ማን ነው አለች። በሩ ዝም ብሎ ይንኳኳል እንጂ እኔ ነኝ የሚል አንደበት የለም። ጽናት ሮጥ ብላ ከፈተችው። በሩን ስትከፍት ግን በሩ ላይ ማንም የለም። ሊባኖስ ድምጿን ከፍ አድርጋ ጽናቴ ማን ነው አለቻት። ጽናት መልስ አልሰጠቻትም። የቅድሙ ኮቴ አዎ እሱ መሆን አለበት አለችና ጽናት ሊባኖስን ዝም ስትላል ሊባኖስ የቤታቸው በር ላይ ቆማ የግቢ በሩን ከፍታ ወደ ውጪ የምታየውን ጽናት ጠራቻት። ጽናት ግን አቤት አላለቻትም። ሊባኖስ ግራ በመጋባት ሚጢጥየዋ አለች ድምጿን ከፍ አድርጋ። ያኔ ጽናት በሊባኖስ ድምፅ ደንግጣ ዞር አለች። ሊባኖስ በሁኔታው ግራ ተገብቷት እሷም ጫማዋን አድርጋ ወደ ጽናት ሄደች። ምንድን ነው ሚጥየዋ ችግር አለ አለቻት ሊባኖስ። ጽናትም አይ ሊቦ ምንም የለም አለችና አንገቷን አቀረቀረች። ሊባኖስ በአመልካች ጣቷ ጽናትን አገጯን ቀና አረገቻት። በይ አሁን ምኑ የተፈጠረውን ንገሪኝ በይ በፍጥነት እያዳመጥኩሽ ነው አለቻት። ስትላት ጽናት ኡፍ ሊቦዬ እኔ ለራሱ ግራ ገብቶኛል። ምናልባት በጭንቅላቴ የፈጠርኩት ነገር ሊሆን ይችላል አለቻት። ሊባኖስ ግራ በመጋባት ስሜት እያየቻት ቆይ አንቺ ልጅ ምን እያልሽ ነው ስትላት ጽናት እኔ ለራሱ ምንም የምለው ነገር አላውቅም በቃ ተይው እርሺው አለቻት። ሊባኖስ ፊቷ በንዴት እየተንቦገቦገ ቆይ ምን እያልሽ ነው? በይ አሁኑኑ ምንም ሳታስቀሪ ለእኔና ለእህትሽ ስጋትሽን ንገሪኝ አለቻት።
ጽናት ምን ምን ብዬ ሊቦዬ ማለቴ በእኔ የማይረባ ሀሳብ ያውም ባልተረጋገጠ ነገር እንዴት ምንስ ብዬ ነው የምነግራቸው? በእውነት ሊቦዬ ምንም ነገር የለም አለቻት። ይህኔ ሊባኖስ አይ አይ በባዶማ እንዲያቱኝም ስጋትሽ ትነግሪናለሽ፣ ከዛ መፍትሄ እንፈልጋለን አለቀ ብላ እቤት ጎትታ አስገባቻት። በሩን ከትማ ከዘጋች በኋላ ይዛት ገባች። ይህኔ በጸሎት ምንድን ነው? ምን ተፈጥሮ ነው? ምን ሆናችሁ ነው? አለች። ሊባኖስም ቆይ በጸሎት ሁሉንም ነገር ከሚጢጥየዋ እንስማማለን በይ ሚጢጥየዋ ቁጭ በይ፣ ከዛ የተፈጠረውን ሁሉ ንገሪን አለቻት። እንድትቀመጥ ፍራሹ ላይ ጋበዘቻት። ጽናት እሺ በቃ ያው እኔ ማለቴ እኔ ኡፍ እኔ ስትል በጸሎት በመሃል ገብታ አንቺ ምን እህቴ አንቺ ምን አለቻት። ምን ሆነሽ ነው? ምን አጋጥሞሽ ነው? አለቻት እህቷ። ጽናት እየተርበተበተች ለእሷና ለበጸሎት እንቁላል ልትገዛ ስትሄድ ያጋጠማትን ሁሉ ነገረቻቸው፣ የአሁኑ ስጋቷን ጨምሮ። ሌላው ደግሞ ያው ብላ ምላሷን ነክሳ ዋጥ አረገችው። ሊባኖስ አብራን ነበር የደነገጠችው። በጸሎት በይ እህቴ ጨርሺው አለቻት። አሁን ሊቦ የወሬው ጣልቃ ገብታ በቃ አትጨናነቂ፣ ምንም የሚያሳስብ ነገር የለም አለች። በጸሎትም ለምን ሀሳቧን ሳትጨርስ ለምን ታስቆሚያታለሽ? እህቴ ጨርሺው አለቻት። ጽናት ከዚህ በላይ ከእህቷ ምንም መደበቅ ስላልቻለች የበጸሎትን እጅ ጥብቅ አርጋ ይዛ ይኸውልሽ እህቴ ዛሬ የበላንበትን ዕቃ እያጠብኩ አለችና ወሬዋን አቋርጣ የሊባኖስን ፊት አየችው። ሊባኖስ ቀጢ በቃ የሚል ምልክት በእጇ አሳየቻት። በጸሎትም እሽቷን በአገጯ ገልጻ ወሬዋን ቀጠለች። የሚጮህ ድምፅ ሰምቼ ስወጣ አለች ስቅቅ ብላ። በጸሎት የማንን አለች ጽናት። ሊቦ ከአንድ ብላ ብሎ እንግዲህ እዚህ ላይ ያቆማል ክፍል 30። እንግዲህ ክፍል 31 ላይ ደግሞ በራቸው ላይ ምን እንደተፈጠረ የማን መኪና እንደተጋጨ ወይ ደግሞ ማን እንደተጋጨ ወይም ደግሞ በሀሳቧ የመጣባት ሀሳብ እንደሆነ የምናውቀው ይሆናል። ግን በጣም አጓጊ ነው። በተረፈ እንግዲህ ሰላማችሁ ብዝት ይበልኝ። ሼር ላይ ኮሜንት እያደረጋችሁ አበረታቱኝ እያልኩኝ ተሰናበትኳችሁ። መልካም ቆይታ